የሰው ልጅ እንደሚገናኝ አቅም ሲባል ሰምታችሁ ታውቃላችሁ? የኔቨር ነው ማጋኝ የጃኒ ገብሩ የደስታና የዝና ጊዜ ከአዶናይ መለያየት በኋላ አበቃለት ያላችሁ ተሳስታችኋል። ቲክቶከሯ ጃኒ ከተጠበቀው በላይ በብርሃን ፍጥነት ወደ ሌላ የሀብትና የቅንጦት ማማ ላይ ተሽቀንጥራለች። የተሰነዘሩባትን ትችቶችና ነቀፌታዎች በሙሉ ወደ ስኬትና ወደ ንግድ የቀየረችው ጃኒ አሁንም የምትገኘው በዱባይ ነው። ነገር ግን ማህበራዊ ሚዲያውን እያናወጠው ያለው የእርሷ መዝናናት ብቻ አይደለም። በሚሊዮን ዶላሮች የሚቆጠሩ መኪኖችን የሚያንቀሳቅሰው ባለሀብቱ ኤቢ ማርሻል ለጃኒ ማንም ያልተገመተውን እጅግ ቅንጡ ዘመናዊ መኪና በስጦታ አበርክቶላታል። ለመሆኑ ይህ በሚሊዮኖች የሚገመት የቅንጦት መኪና ስጦታ ከተራ አድናቂነት የመነጨ ወይስ ከአዶናይ መለያየት በኋላ በጃኒና በኤቢ ማርሻል መካከል አዲስ የፍቅር ፀሐይ እየወጣች ነው? የዚህ እውነተኛ ሚስጥር ምንድን ነው? የዚህን አስገራሚ ክስተት ሙሉ ዝርዝር መረጃ ይዘንላችሁ ቀርበናል። ቪዲዮውን ላይክ፣ ቻናላችን ሰብስክራይብ በማድረግ አብራችሁን ቆዩ። ወደ ዝርዝሩ እናልፋለን። ቲክቶከሯ ጃኒ ገብሩ በዱባይ እያሳለፈች ያለችው የደስታ ጊዜ ለብዙ አዎንታዊና አሉታዊ አስተያየቶች አጋልጧታል። ቲክቶከሯ ጃኒ ገብሩ ከአዶናይ ጋር በይፋ ከተለያየች በኋላ በዱባይ ከባለሀብቱ ኤቢ ማርሻል ጋር በመታየቷ ከአንዳንዶች ሙገሳን ከሌሎች ደግሞ ትችትን እያስተናገደች ነው። አንዳንዶች ከባለሀብቱ ኤቢ ማርሻል ጋር የፍቅር ግንኙነት ጀምራለች እያሉ ነው። ብዙዎች የጃኒና የአዶናይ የፍቅር ግንኙነት በድንገት ከተቋረጠ በኋላ የጃኒ የደስታ ጊዜ አበቃ ብለው ነበር። ጃኒ ግን ከአዶናይ ጋር ከነበራት የፍቅር ግንኙነት በበለጠ አሁን እያሳለፈች ያለችው ጊዜ ከምን ጊዜውም የተሻለ እንደሆነ ከሰሞኑ በዱባይ ከኤቢ ማርሻል ጋር እያሳለፈች ያለችው ጊዜ ከአዶናይ ጋር የነበራትን የፍቅር ጊዜ የሚያስንቅ ነው እየተባለ ነው። ታዋቂነቷና የህይወት እድገቷ በብርሃን ፍጥነት ከሚጊዜውም በላይ ከፍ ወዳለ ደረጃ ላይ መድረሱን ያሳያል እየተባለ ነው። በተለይ ደግሞ በዱባይ እያሳየች ያለችው የዝነጣና የቅንጦት አለባበስ በብዙዎች ዘንድ ግርምትን ፈጥሯል። የዱባይን አየር እየተነፈሰች ያለችው ጃኒ ቅንጡ መኪኖችን በሚሊዮን ዶላር ከሚያንቀሳቅሰው ባለሀብት ኤቢ ማርሻል የቀረበላትን እጅግ ቅንጡ ዘመናዊ መኪና በስጦታ መልኩ ተበርክቶላታል። ስጦታው የአዲስ የፍቅር ግንኙነት ያመጣው ወይስ በአድናቂነት የተበረከተ የሚለው የብዙዎች ጥያቄ ሆኗል። ብዙዎች ጃኒ ከአዶናይ ከተለየች ከተመልካች እይታ ትጠፋለች የሚል ግምት ነበራቸው። ሆኖም ግን ትችትና ወሬ ያላጠፋት ቲክቶከሯ የተሰነዘሩባትን ትችቶችና ነቀፌታዎች ወደ እድልና ስራ መቀየር ችላለች። ጃኒ ቲክቶክ ላይ በምታጋራቸው ይዘቶች በተለይ ደግሞ በቲክቶክ የቀጥታ ስርጭት ላይ በምታደርጋቸው ጌሞች እናውቃታለን። አንዳንዶች የጃኒና የአዶናይ የፍቅር ግንኙነት ለአዶናይ እውቅና ትልቅ አስተዋጽኦ አለው ሲሉ፣ ሌሎች ደግሞ ከአዶናይ ጋር የፍቅር ጊዜ ማሳለፏ የነበራትን እውቅና የበለጠ እንድታሳድግ ሚና ነበረው ይላሉ። ሌሎች ደግሞ አንዱ ለሌላው ማደግና እውቅና ሚና ነበራቸው ይላሉ። ሆኖም ግን የሁለቱ ተጽዕኖ ፈጣሪዎች የፍቅር ግንኙነት በብዙዎች ዘንድ እጅግ ተወዳጅና ተናፋቂ መሆኑ የማይዘነጋ የቅርብ ጊዜ ታሪክ ነበር። የሁለቱ የፍቅር ግንኙነት የነበራቸውን የተከታይ ብዛት በመጨመር ረገድ ትልቅ ሚናን ተጫውቷል። ተመሳሳይ አድናቂና ተከታይ እንዲሁም ተቀራራቢ አድናቂ እንዲያፈሩ በር ከፍቶላቸው ነበር። በጣም ብዙዎች የሁለቱ የፍቅር ግንኙነት በቅጽበት ሲቋረጥ ተከታዮቻቸውን ለማፍራትና ለማጓጓት ያደረጉት ድራማ እንጂ የእውነት አይደለም የሚል ግምታቸውን ሲሰጡ ተመልክተናል። በብዙዎች ዘንድ ቲክቶከሮቹ መነጋገሪያ ከሆኑ በኋላ ተመልሰው ይገናኛሉ የሚል እምነትና ግምት ነበር። ሆኖም ግን ሁለቱ ጥንዶች በፍቅር ላይ ገናኙ እስከ መጨረሻው ተማምለው ተለያይተዋል። አብዛኛውን ጊዜ የታዋቂ ሰዎች የፍቅር ግንኙነት ሲቋረጥ ከማህበራዊ ሚዲያ መጥፋትን እንደ አማራጭ በመውሰድ ጊዜያቸውን በድብርት ያሳልፋሉ። በአንጻሩ ጃኒና አዶናይ ግን ይህንን የመረጡ አይመስልም። ሁለቱ አብረው በነበሩ ጊዜ ይከውኗቸው ከነበሩ ተግባራት በበለጠ ሲያደርጉ መመልከታችን የፍቅር ግንኙነታቸው ላይ ጥያቄ እንድናነሳ አድርጎናል። ከተለያዩ በኋላ ባልተለመደ መንገድ ሁለቱም የበለጠ ማህበራዊ ሚዲያ ላይ የመገናኘታቸው ሚስጥር ግርምትን አጭሯል። የምን ድብርት የምን መጥፋት ብለዋል። በተለይ ጃኒ በዱባይ ከተለመደው አለባበስ ወጣ ባለ መንገድ ቲክቶክ ላይ የምታጋራቸው ቪዲዮዎች በተለያዩ የማህበራዊ ሚዲያ ገጾች ላይ አጀንዳ እስከመሆን ደርሰዋል። አንዳንዶች የምታሳያቸው ድርጊቶች ከባህልና ከሞራል አኳያ ጠንካራ ትችቶችና ነቀፌታዎችን ሲሰነዘሩባት፣ ሌሎች ደግሞ የዘመናዊነት መገለጫ ነው በሚል ድጋፋቸውን አሳይተዋታል። ጃኒ በተወረወሩባት ድንጋዮች ሳትናወጥ ማህበራዊ ሚዲያው የሰጣትን ያልተገባ ትችትና ወሬ በመረዳት የተቺዎቿን አሉታዊ ትኩረት ወደ እድል የቀየረች ጠንካራ ሴት ናት የሚሉ አሉ።
ሌሎች ደግሞ ባይበላስ ቢቀር እያሉ ነው። የሆነ ሆኖ ጃኒ በተሻለ አፈጻጸም ወደፊት እየተጓዘች ነው። ጃኒ ማህበራዊ ሚዲያ የሰጣት አዎንታዊና አሉታዊ ትኩረት በመረዳት ወደ እድልና ስኬት የቀየረች ጀግና ሴት ናት ይሏታል። ጃኒና አዶናይ ስማቸው በመጥፎም ይሁን በበጎ በመነሳቱ ያላቸውን ተከታይ ከሚጨምሩ ተጽዕኖ ፈጣሪዎች መካከል በግንባር ቀደምትነት የሚጠቀሱ ቲክቶከሮች እስከ መሆን ደርሰዋል። ከሰዎች የተነሳባቸውን ድጋፍና ተቃውሞ በአግባቡ በመረዳት ወደ ቢዝነስና ገቢ የቀየሩ ስትራቴጂክ ሰዎች ናቸው ይሏቸዋል። የተለያዩ የቢዝነስ ተቋማት ብራንዶቻቸውን ምርትና አገልግሎታቸውን ለማስተዋወቅ የወቅቱን ማህበራዊ ሚዲያ መነጋገሪያ ሰዎችን ተመራጭ ያደርጋሉ። ላብነት ያክል ጃኒ ከአንድ ወር በፊት ከአንድ የጥርስ ሕክምና ጋር የአምባሳደርነት ውል መፈራረሟ ይታወሳል። ጃኒ ለፌቨን የጥርስ ሕክምና የአምባሳደርነት ውል መፈራረሟ ምን ያክል በገበያው ላይ ተፈላጊና አስፈላጊ እንደሆነች ማሳያ ነው። የንግድ ተቋማት ደግሞ የግለሰቦቹን ስምና ዝና በመጠቀም የራሳቸውን ስምና ብራንድ ለማሳደግ ሙከራ ሲያደርጉ ተመልክተናል። ከዚህ ጎን ለጎን ጃኒ በዱባይ ቆይቷ የምታጋራቸው ቪዲዮዎች ከአድናቂዎቿ የተሰጣት አድናቆት ጃኒ አሁንም በብዙዎች ልብ ውስጥ ያለች ተጽዕኖ ፈጣሪ ሴት መሆኗን ተመልክተናል። ጃኒ የበርካታ ቱሪስቶች መናኸሪያ በሆነችው ዱባይ ከተማ ውስጥ እንደ ተራ ቲክቶከር ሳይሆን እንደ ሀብታም ስትዝናና ተመልክተናል። በተለይ ደግሞ በዱባይ ከተማ ከሚኖረው ከሚሊዮነሩ ኤቢ ማርሻል ጋር በቅንጡ መኪኖች ያደረገችው ቆይታ የጃኒን የህይወት ከፍታ ያሳየ ነበር። በእነዚህ መኪኖች ከመዝናናት ባለፈ ይባስ ብሎ ከኤቢ ማርሻል ስጦታ የተበረከተላት ቅንጡ መኪና ብዙዎችን አስደንግጧል። ከሚሊዮነሩ የተበረከተላት የመኪና ስጦታ አድናቆትንም ትችትንም እያስተናገደ ጉዳይ ሆኗል። ኤቢ ማርሻል በሀብታሞች መናኸሪያ በሆነችው ዱባይ ከተማ ውስጥ ቅንጡ መኪኖችን በማሽከርከር የሚታወቅ ኢትዮጵያዊ ወጣት ነው። የመኪና ስጦታው የኤቢ ማርሻልና የጃኒ ግንኙነት ከሀገር ልጅነት የዘለለ ምን አይነት ግንኙነት ቢኖራቸው ነው የሚለው ብዙዎችን እያነጋገረ ነው። የኤቢ ማርሻል የመኪና ስጦታ ከምን የመነጨ ይሆን የሚለው ሰሞነኛ አጀንዳ እስከመሆን ደርሷል። አንዳንዶች ጃኒና ኤቢ ማርሻል አዲስ የፍቅር ግንኙነት ጀምሯል የሚል ሀሳባቸውን እያጋሩ ነው። ሀብታሞች ከእንደዚህ አይነት ቅንጡ የመኪና ስጦታ ጀርባ አንድ የሆነ ሚስጥር ከሌለ በስተቀር ገንዘባቸውን ለማንም በመስጠት አይታወቁም የሚሉ መላምቶች እየተሰጡ ነው። ይህንን ተከትሎ ጃኒና ኤቢ ማርሻል አዲስ የፍቅር ግንኙነት ጀምሯል የሚለው ሀሳብ ግን የብዙዎች ግምት ሚዛን የሚደፋ ሆኗል። ጃኒ ከአንዳንድ ሰዎች ጋር የምታደርጋቸው ግንኙነቶች ከአዶናይ ጋር በጥብቅ ለመለያየቷ ማሳያ ነው እየተባለ ነው። እናም የጃኒና የኤቢ ማርሻል የመኪና ስጦታ ወደ አዲስ የፍቅር ግንኙነት ማደግ የሚችልና የሁለቱን ግንኙነት በቅርቡ ሲዝናኑ የምናይበት ጊዜ ሩቅ አይሆንም እየተባለ ነው። አንዳንድ ሞኝና ግንኙነትን ቀለል አድርገው የሚያዩ ሰዎችን ሀሳብ እንውሰድ እንኳ ብንል እውነት ኤቢ ማርሻል ለጃኒ የሰጣት ቅንጡ መኪና ከአድናቂነት የመነጨ ብንል የማይመስልና ብዙዎች የማይቀበሉት ተራ መረጃ ይሆናል። እናም ከመኪና ስጦታው በኋላ የጃኒና የኤቢ ማርሻል ስም በስፋት እየተነሳ ነው። ምናልባትም በዚህች ቅንጡ መኪና ውስጥ ሁለቱን ጥንዶች በፍቅር አይን እየተያዩ ሲዝናኑ ልናያቸው እንችላለን እየተባለ ነው። የጃኒ ቅንጡ የህይወት መንገድ ብዙዎች ከወደቁበት ዳግም ተነስተው አዲስ የህይወት ምዕራፍ ላይ መድረስ እንደሚችሉ ማሳያ ነው እየተባለ ነው። ከምንም የተነሳችው ጃኒ ብዙ ሴቶች እንዳሪያ ይመለከቷታል። አንዳንዶች በቀደመ ህይወቷ ሊያሳንሷት ቢሞክሩም እርሷ ግን አሁንም በፍጥነት ወደ ከፍታው የምትሄድበት መንገድ አስደማሚ ነው። እኛም የጃኒንና የኤቢ ማርሻልን የመኪና ስጦታ አንዳንዶች የፍቅር ሌሎች ደግሞ የአድናቆት በሚሉት ሀሳብ መካከል ላይ ሆነን ቀድመን ከመፍረድ ተቆጥበናል። ሽልም ከሆነ ይገፋል፣ ድንችም ከሆነ ይጠፋል የሚለውን የአባቶች ብሂል ተውሰን በሁለቱ መካከል የነበረውን ከመደበኛ ግንኙነት ያለፈ የመኪና ስጦታ በዚህ መንገድ አቀረብንላችሁ። መሰል ዝግጅቶችን ስንጭን በፍጥነት እንዲደርሷችሁ ከፈለጋችሁ ቻናላችንን ሰብስክራይብ አድርጉ። መረጃውን ከወደዳችሁት ላይክ፣ በጣም ከወደዳችሁት ደግሞ ሀሳቡን በጨዋ ደንብ በኮሜንት መስጫ ሳጥኑ ላይ ያስቀምጡልን እያልን ዝግጅታችንን በዚህ አበቃን።